ጠንካራ ፓንቾች ነው ያለ በዚህና ዱላ በኋላ ወጥተንቱን ያቀ This is the first fight, international Ethiopia versus South Sudan. በጣም ቁመት አድቫንቴጅ አለው። ይታየኛል። አንድ ፊተር ነው ነገራችን ላይ 18 ፋይት አድርጎ 18 ነው ማሸነፍ ይቻለ ነው። ስካይ ኦኮኝ በሌኪክ ነው እንግዲህ ሁለቱም ጠንካራ ያሉ ኦልሞስት ኢንቱዊሽን የተገናኙበት ሌኪክ ነው የጀመረው። ረቢክ የልጅ ያልተነዘረ እግር ነው እስካሁን እየሰነዘረ እግሩን ታርጌት አድርጎ የተጫወተ ያለ ይመስላል። ምንም እየተቀራረቡ አይደለም። የዚህ ጨዋታ እያደረጉ ቻለ ነው ስካይ ኦኩኝ ማለት ነው። ረቢቅ በተለይ ሌኪኮችን ታርጌት አድርጎ ወደፊት መምጣት ነው የፈለገው። አይኖቹ ክሊንች ላይ እንግዲህ ኒና የጉልበትና የክርን ምቶች ይፈቀዳሉ። ዳኛው አሪፍ የክርን ምት ረቢቅ አሳርፎበታል። አሪፍ የክርን ምት አሳርፎበታል። ይዞት እንግዲህ ስካይ ኦኩኝ ሊጥለው ይችላል። ዳኛው አለያይቶ አስጀምሯቸዋል። ወዲያውኑ ነው የተነሳው ረቢቅ። ይሄ በጣም ኢንቴንስ የሆነ ፋይት ነው። የእግር ምቶችን እየሰነዘረ ነው ያለው። ብዙ ስትራይኮችን በማሳረፍ ረቢቅ ይበልጣል። አሁን ወደ ማዕዘን አስጠግቶ እንግዲህ የእግር ምቶችን እያሳረፈ ነው የሚገኘው። የክርን ምትም እያደረጉ ይገኛል። ስካይ ሰንዘዋል። እንዳልኳችሁ ረቢቅ ማሳካት ያልቻለውን ስካይ ኦኩኝ ያሳካውና ናቲ እንግዲህ እንደምታየው ነው። ካየው ሪች አድቫንቴጅ ስካይ ቢበልጠውም እንደዚህ አይነት ሌኪኮችን ለመሰንዘር ረቢቅ ሳኒ እየፈራ አይደለም። ምን ትላለህ? እንግዲህ እንደምታያቸው ነው ፋይት ስካይላቸው ሃይ ሌኪኮችን እየሰነዘረ ነው። ለዚህ ፋይት ጌም ፕላን ይዞ እንደመጣ ነው ይሄ የሚያሳየው ማለት ነው። ምክንያቱም እኔ ፓንቾችን በብዛት የሚጠቀም ነበር የመሰለኝ፣ ነገር ግን ለእግሩን ማዳከም መሞከሩ በጣም አሪፍ ይመስለኛል እና ወደፊትም አግሬስ እያደረገ የተጫወተ ነው። ምን አይነት ጀግና ፋይተር! በመጀመሪያው ዙር እንግዲህ ረቢቅ ሳኒ ሁለት ጊዜ ወርልድ ሙay ሻምፒዮን መሆን የቻለውን ፋይተር ሊጥለው ችሏል ማለት ነው። በጣም እንግዲህ ደስ ብሎኛል። አንድ ፊት ነው የመጀመሪያ ሽንፈቱን ነው እንግዲህ ዛሬ ያቀመሰው ማለት ነው። እንግዲህ የሌላ ሰው ቴሪቶሪ ላይ መጥቶ የመጀመሪያ ሽንፈቱን ነው ዛሬ አንቋል ማለት ነው። ረቢቅ እንግዲህ የኢቴክሲው የኖክአውት ኪንግ ነው። ሁለት ተከታታይ ፋይቶችን በመጀመሪያ ዙር በኖክአውት እንግዲህ ይሄ ኖክአውት ለሁለተኛ ጊዜ ነው ኢቴክሲ 01 ላይ